ለምን ትስሙታላችሁ? ካዕባን ሳሙ ሚል ሸሪዓዊ መረጃም የለንም ከመነሻው። እኛ ምን ስመው ሐጀሩል አስወድን ነው። ሐጀሩል አስወድ ጥቁሩ ድንጋይን ነው። መጀመሪያ ይሄን ይረዱ፣ ካዕባን ሳይሆን። ለምንድነው እሱስ ቢሆን የሚሳመው ከተባለ መጀመሪያ ስለ ድንጋዩ እወቁ ነው። ድንጋዩ ጀነት ውስጥ የነበረ ድንጋይ ነው። ከዱንያ ድንጋዮች አይደለም። ወደ ምድር እንዲወርድ ተደርጓል። በጊዜ ሂደት ጥቁር ሆኗል። ከበረዶ የነጻ ነጭ ነበር። ምን አጠቆረው ሲባል ፈሰወደትሁ ኸጣየል በሸር፣ የሰዎች የኃጢአት መብዛት ምልክት እንዲሆን ነው የጠቆረው። ታዲያ ወደ መሳሙ ስንመጣ ለምን እንስማለን ሲባል ይህን ጥያቄ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ መልስ ይሰጠናል። ሐጀሩል አስወድን ሊስመው ሲጠጋ ኢኒ ለአዕለሙ አነከ ሐጀሩን ላ ተዱሩ ወላ ተንፈዕ፣ በራስህ ምንም ልትጠቅምም ልትጎዳም የማትችል ድንጋይ መሆንህን አውቃለሁ፣ ግን ለምን እስምሃለሁ ከተባለ ለውላ አኒ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወአሊሂ ወሰለም ዩቀቢሉክ ማ ቀበልቱክ፣ የአላህ መልእክተኛ ሲስሙህ ያላየው ቢሆን ኑሮ አልስምህም ነበር አሉ። አንደኛው የመሳሙ ሚስጥር ኢቅቲዳአን ቢነቢይ ሰለላሁ ዐለይሂ ወሰለም የእሳቸውን ፈለግ ለመከተል ነው። ሳኒየን ደግሞ ያ ድንጋይ በመሳሙ ሱናቸውን ከተከተልን ነገ የውሙል ቂያማ አላህ ኃጢአታችንን እንዲያብስልን በሚል ንያ ነው። አኺረን ለነሱ ምንሰጣቸው መልስ ሐጀረል አስወድን መሳም ማምለክ ነው ያለው ማን ነው ጥያቄው። መሳም የመውደድ የማክበር መግለጫ እንጂ የማምለክ መግለጫ አይደለም። ዋንጫን የበላ ያሸነፈ ቡድን አንበሉ ዋንጫውን ተቀብሎ ምን ያደርገዋል? ያመልከዋል ብሎ መሳም ማምለክ ከሆነ ወይ ለረጅም ዘመን ሲናፍቅ የነበረውን ወዳጁን የተገናኙ ጊዜ እቅፍ አድርጎ አንቋረል የሚስመው ምንድነው መሳም ትርጉሙ ቢባል መውደድና ማክበርን መግለጫ ነው፣ ማምለክን ማሳያ አይደለም። ሐጀሩል አስወድን ሳምከው ማለት በምን ቋንቋ ነው አመለከው የሚባለው? የቤተ ክርስቲያን አጥር እየተሳለመ እየሳመ ስለዚህ አጥር አምላኪ ነው ማለት ነው። እሱ በዛ ትርጓሜ ከተከሄደ መሳም መክበርን ማክበርን መውደድን እንጂ ማምለክን አይገልጽም ነው። ወላሁ አዕለም። ግልጽ ነው። ዘጠነኛና የመጨረሻው እሺ ወደ ቂብላ ከመዞር በኋላ አሽርጡ ታሲዑ ዘጠነኛው የሰላት መስፈርት አንየቱ፣ ሶላቱ ላይ ለመግባት ከልብ መነየት አለብን ነው። ማብራሪያው ላይ ምን ይላል? ወመሐሉሃ አልቀልብ፣ የንያ ቦታው የት ነው ከተባለ ልብ ነው። ያንን የወቅቱን ሰላት ለመስገድ ለብቻህም ሆንክ ከኢማሙ ኋላ ማእሙም ሆነ ሰላቱን ለመስገድ በልብ መነየት ነው። ወተለፉዙ ቢሃ ቢድዓቱን፣ ንያህን አውጥቶ መናገሩ ሸሪዓዊ መሰረት የሌለው የቢድዓ ተግባር ነው። ወደሊሉ ለዚህም ማስረጃው ንያ አንድ መስፈርት ለመሆኑ ሐዲስ አለ። ረሱል ዓለይሂ ሰላቱ ወሰላም ኢነመል አዕማሉ ቢንያት፣ ስራዎች በጠቅላላ ትክክል የሚሆኑት አጅርም እንደዚሁ ለባለቤቱ የሚሰጠው ሰውየው በነያው ልክ ነው ነው። ወኢነማ ሊኩል እምሪኢን ማ ነዋ ብሎ ሐዲሱ ይቀጥላልና ማለት ነው። ንያ ቦታው ምንድነው? ልብ ነው። አንተ ቀድ ቃመት ሰላሲል ሙአዚኑ ወይ ኢማሙ ኢስተውሲል ከተነሳህ ምን ልታረግ ነው? የወቅቱን ሰላት ልትሰግድ ነው። ነይተሃል፣ አለቀ። ከዛ የሚጠበቀው ኢማሙ አላሁ አክበር ሲል አንተም ተከትለህ አላሁ አክበር ነው። ግን ብዙ ሰዎች መርሐባ ይሉና ነወይቱ ኡሰሊ ሰላት ፈርደል ዒሻኢ 40 ረክዓትን ሊላሂ ተዓላ አላሁ አክበር የሚሉ አሉ። መናገሩ ቢድዓ ነው፣ ሸሪዓዊ መሰረት የለውም ነው፣ አያስፈልግም ነው። ነወይቱ ብለን ለማን ነው እንደነየትን የምንነግረው? ለጌታችን ከሆነ እሱ የልብን ያውቃል። በንግግር ከመልእክተኛው ስላልተገኘ ይሄ የአንድ መዝሃብ ራእይ ስለሆነ ማስረጃው የተሻለው የሚሆነው በልብ መነየቱ ነው። መናገሩን ማቆም አለብን። አንዳንዱ ደግሞ ይደጋግማል። አልታሰረኝልኝም የሚል አለ። አላህ 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 አላሁ አክበር የሚል አለ ደጋግሞ። ለምን አላሰርኩትም ይላል። ከልብህ ካሰብከው ማሰሪያ ነው። ከዛ ውጭ ግን የምትጨነቅ ከሆነ የሸይጣን ውስወሳ ነው የሚሆነው። ሸይጣን እንዲጫወትብን በር መክፈት የለብንም። ስለዚህ ኢዛ ቁምተ ኢላ ሰላቲ ፈከቢር ይላል ሐዲሱ። ሰላት ቦታ ስትቆም ኢማም ከሆነ ያለ ተከትለ አላሁ አክበር ነው የምትለው እንጂ ንያው እንዲታሰርልኝ ብለህ አትጨናነቅ። ቀልብህ ካሰበው አሁን የቆምከው ሰላቱል ዒሻን ሊሰግድ መሆኑን ከተረዳ አለቀ በቃ፣ ያ ንያ ተብሎ ይጠራል ነው። እነዚህ ዘጠኙ ምንድናቸው? ሹሩጥ፣ አንድ ሰጋጅ ሰላት ውስጥ ገብቶ ከመስገዱ በፊት ሊያሟላቸው የሚገቡ ቅድመ ዝግጅት ፕሪኮንዲሽን ይባላሉ። አላህ ስለ ሰላት ትክክለኛውን ግንዛቤ ይወፍቀን።